ሰላም እንዴት ናችሁ? ውድ ቻናላችን ተከታታዮች በሙሉ እንደተለመደው የጨረታ መረጃ ይዤላችሁ መጥቻለሁኝ። እንደምታዩቸው እነዚህን የፒክአፕ መኪኖች በጨረታ ቀርበውላችኋል። በ1,852,201 ብር ነው። እነዚህ የምታያቸው መኪኖች ትንሽ ሞተራቸው ብዙ የሚያስደስት ነገር አይደለም። በአጠር ብሎ በአንድ ጋቢኖቹም በደብል ጋቢኖቹም ትንሽ ላይፍ ታይም ስለምናውቃቸው በደንብ በድርጅቶች ሲሰሩ ብዙ እንደ ቶዮታ የሚያስደስት መኪኖች አይደሉም። አዘርዋይስ የመስራት ሁኔታቸው መረብ ይሰራሉ። አጭሯ መኪና በዚህም አለ በረጅሙም አለ። እዚህኛው ላይ ግን አጭሯ በአንድ ጋቢና አይደለም የሚወጣው በደብል ጋቢና ድርብ ተግባር ነው የሆነው። ስለዚህ ድርብ ተግባር ላይ ብዙ መኪና የምትፈልጉ ሰዎች በተለይ አነስ ባለ ዋጋ ከስርኤል ከዲፎርዲ አነስ ያለ ከሆነ የምትፈልጉት ይሄ ነው። ግን የሞተር ሁኔታ ብዙም እንደ ቶዮታ የሚያስደስት እንዳልሆነ እወቁ። ይሄን የምነግራችሁ ከላይፍ ታይም ካየናቸው መኪኖቹ ትንሽ የመሞቅ ምናምን የሆነ ነገር ችግር ሊኖርባቸው ይችላሉ። ብዙም አስደሳች አይደሉም። መነሻቸው 1,852,201 ብር ነው። ነሐሴ 20 2018 ነው የሚያልቀው። መረጃ ከፈለጋችሁ እንደተለመደው በስልክ ቁጥራችን 0942276440 መደወል ትችላላችሁ። ጨረታ እየሄድን ኢንስፔክት እንድናደርግላችሁ፣ ወጪ እንድንሰራላችሁ፣ እንድታሸነፉ ሂሳብ እንድናደርግላችሁ የምትፈልጉ ሰዎች መደወል ትችላላችሁ። እያገዝናችሁ እንገኛለን። ፔጁን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱን ተጫኑ። ሁልጊዜ ፖስት እንዳደረግን ቶሎ እንደርሳችሁ። ስለዚህ እነዚህ መኪኖች እንደነገርኳችሁ ነው። ብዙም ሞተራችሁ የሚያስደስት ነገር አይደለም። እንደ ቶዮታ ይሆናል ብላችሁ እንዳትጠብቁ። አዘርዋይስ ግን የአገልግሎት ሁኔታ ካላችሁ ያገለግላሉ፣ በደንብ ያገለግላሉ። ይኸውላችሁ ደግሞ አንበሳው መኪና መጣላችሁ። ፒክአፕ ስርኤል ነው። 885,054 ብር ነው። ያው መነሻ ዋጋው መኪናው እንዲህ ስታዩት ብዙ ሎንግ ታይም ስለቆመ ነው እንጂ የበሰበሰው በጣም ቆንጆ መኪና ነው። አዲሳችሁ መጠቀም ለምትችሉ ሰዎች መነሻ ዋጋውም ዝቅተኛ ነው፣ ሲፒኦም ዝቅተኛ ነው የሚሆንላችሁ። ስለዚህ በምታዩት መልኩ 00648 አድርጋ ነው ባለበት እንግዲህ መጠቀም የምትችሉ ሰዎች ለተወሰነ ጊዜ የተገለግላችሁ ቀስ ያላችሁ ማደስ የምትችሉ ሰዎች በጣም ቆንጆ መኪና ነው ጋይስ። ከዛኛው ከመጀመሪያው ፒክአፕ ይሄኛው ፒክአፕ የትም አታገኙትም። በዛሬ ቶዮታ ነው። ቶዮታ ላይ ፎከስ አድርጉ። ሁልጊዜም ቶዮታ ነው ለእኛ በተለይ ለሀገራችን የሚሆን መኪና ቶዮታ ነው። አዘርዋይስ ሌሎቹ ስፔራቸው ምንም አዛ ስለሆነ ይረብሻቸዋል። ይሄኛው ደግሞ ካማ የጨነ መኪና አይሱዚ እንደምታውቁት በጣም የተወደደ መኪና ነው። ወደ 11 ሚሊዮን ብር እየተባለ ስለሚገኝ እነሱ መኪኖች ወደ ጎን አድርጋችሁ ረከስ ያለ መኪና ካማ የጨነት መኪና 1,031,000 ብር ነው የመነሻ ዋጋው። ስለዚህ ይሄ ሞከስ ያላችሁ ያው ስፔሩ አለ የለም የሚለውን በደንብ ማረጋገጥ ይጠበቅባችኋል። ሂሳቡን መስራታችሁን እንዳትረሱ እንጂ መኪኖቹ በተለይ ይሄ የተጎዳ መኪና አይደለም። ግን የተወሰነ ኢንቨስት አድርጋችሁ ስፔሩንም ምንም እናገኛለን በመኪናው ጋር ላይፍ ታይም አለለም ሰዎች ይጠቅማችኋል፣ ተጠቀሙበት። ይሄኛው ደግሞ ልዩ የጭነት ተንቀሳቃሽ ሲሆን 852,000 ብር 852,150 ብር ነው፣ ይቅርታ። ስለዚህ የዚህ መኪና የመነሻ ዋጋው ይሄን ይመስላል። መኪናው ያው ለቆሻሻ ምናምን የሚያገለግል መኪና ስለሆን ኒሳን ዲዝል ዩዲ ነው። እነዚህ መኪኖች አሪፍ ፐርፎርማንስ ስላላችሁ መሞከር የምትችሉ ሰዎች ሞክሯቸው። ወጪያችሁን ስሩ፣ ሄዳችሁ ወጪ በደንብ ስሩ። ገበያው ላይ እና ወጪው ስንት ነው የሚለው ነገር በደንብ መስራታችሁን እንዳትረሱ። ለምን ዋናው ጨዋታው የጨረታ ወጪ ነው። ወጪያችሁ ስንት አለ የሚለውን ሂሳብ በደንብ መስራታችሁን እንዳትረሱ። ይሄኛው መኪና ደግሞ 100,000 ብር ነው የመነሻ ዋጋው፣ ግን በቁርጥራጭ የሚወገድ ተብሎ ነው የወጣው። ደግመዋለሁ፣ በቁርጥራጭ የሚወገድ ለጨረታ ወጥቷል እና 100,000 ብር ነው ርካሽ ነው ብላችሁ እንዳትሮጡበት። በቁርጥራጭ የሚወገድ 3 ጊዜ ደግሜዋለሁኝ፣ አደራችሁን እላለሁ። እንደዚህ ምን ያፈልፈው ሄዳችሁ ሰት እንዳይፈጠር ይሄ ነገሮችን ፎልት እንዳይፈጠሩ ነው እንደዚህ የምነግራችሁ። ስለዚህ ይሄኛው ደግሞ ሁለተኛ በቁርጥራጭ የሚወገድ ተብሎ የወጣ መኪና ነው። የመነሻ ዋጋው ደግሞ 150,000 ብር ነው የመነሻ ዋጋው። መኪናው በቁርጥራጭ ስለሚወገድ ያን ያህል ወርዚ ነው ብላችሁ እንትን እንዳትሉ። ስለዚህ በምታዩት ኮንዲሽን ላይ ይገኛል። ያው ሂሳቡን ብትሰሩትም ይሄ መኪና በቁርጥራጭ ስለሆነ ይሄን ያህል መጨናነቅ አያስፈልግም። ለዚህ መኪና የተወሰነ ብር መጨመር ግን አስፈላጊ ነው። ይሄኛው ደግሞ የምታዩት ይሄም ልዩ ተንቀሳቃሽ ሲሆን ዳፍ ነው። ዳፍ ደግሞ በ1 ሚሊዮን ብር የመነሻ ዋጋ ያወጡት መኪና ብዙ ነገሩ ተበትኗል። ያው ሰርቪስም እያደረጉት የምትተውት ነገርም ይመስላል። ብቻ ብዙም የተጎዳ ስላልሆነ ይሄኛው ነገሮችን ሂሳባችሁን መስራታችሁን እንዳትረሱ። የዚህኛውንም የማንኛውም ጨረታ ወጪ እንሰራላችሁ ፍርግ መደወል ትችላላችሁ። ይሄኛው ደግሞ ሎደር ካት ነው 950 ኤፍ የሚባለው ነው። 1,240,312 ብር የመነሻ ዋጋ ነው የተሰጠው። እነዚህ የዊል ሎደሮች ላይ እውቀት ያላችሁ ሰዎች ስፔራቸው በጣም ውድ ነው፣ ለመጠቀም የምትፈልጉ ሰዎችም አሪፍ አማራጭ ነው የሚሆናችሁ። ስለዚህ ወጫችሁ መስራታችሁን እንዳትረሱ። ቀጣይ ፓርት ደግሞ የተለያዩ የመኪኖችም በጣም ብዙ የሆኑ የገበያ ላይ ያሉ መኪኖችን ሪቪው የምንሰራላችሁ ይሆናል በየመሸጫ ቤቱ እየሄድን። ስለዚህ ጠብቁን። በስልጣችን ሁልጊዜ መደወል ትችላላችሁ። ቀጣይ ፓርት ደግሞ የቀሩትን ደግሞ የጨረታ መረጃዎችን እንለቅላችኋለን። ሰብስክራይብ የደወል ምልክቱን መጫናችሁን እንዳትረሱ። ለጓደኞቻችሁ ሼር አድርጉላቸው። እናመሰግናለን። ቴንኪዩ